ጥያቄው ምን መሰለ ካምባክ ያስፈልጋል ወይ ነው ያስፈልጋል ወይ ማንቼ ጋር ነው ካምባክ ያለው የኔ አባት ካምባክ አድርገን ክሪስታል ፓላስ ልጥልጥ አድርገናታል ውጥውጥ አድርገናታል ማለት ነው እኛ ሊቨርፑል አይደለንም በተደጋጋሚ በፓላስ ምን ለጠለጥ አንተ የሁል ጊዜም የማንቼ ንጉስ ነህ የምን ጊዜም ምርጦች ውስጥ የምትካተተው ምርጡ ሁል ጊዜም የቡድናችን ተሸካሚ ብሩኖ ከጎል ውጭ ያየሁት ነገር የለም ይቅርታ አድርጉልኝ በስመ አብ ሜሰን ማውንት በገባበት ጨዋታ ሁሉ እኔ እኮ የምትመታቸው ምቶች እኮ ነው ቅርጥጥ አደረገለት አተቅጣቱን ያራዳል ቅርጥጥ ማለት ነው በዛው ደግሞ ጆሮ ቆራጩን ዛሬ ሜዳ ላይ ተነዋል ማለት ነው ጆሮ ቆራጩ ተመልሷል ማንቼም ይመለሳል የሳይ ኮንግራይ ማንቸስተር ደጋፊዎች አልহামዱሊላህ አሸንፈናል እንደምንም ቢሆን አሸንፈናል ዩናይትድ ፋሚሊያን እንኳን ደስ ያላችሁ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት አጫዋታችን በጣም ያስጠላ ነበር ያ ተስፋ ሲሰጥ የነበረው ጨዋታ ጠፍቷል የት እንደገባ አላቀም ያ በርግጥ ኩኛ የለም ሴስኮም የለም የኩኛ ለመኖር በጣም ጎርቶናል ያስታውቃል ግን ዋናው ፖይንት ምንድነው ድል አድርገናል ስታሸንፍ ያው ለልጆቹ መነሳሳት ይፈጥራልና አሁንም ግን ክፍተቶች በጣም አሉ ያው ልጆች ኳሊቲ ያላቸው ልጆች ሁሉ ካፒቴናችንም እውነት በጣም ደክሞብናል ግልክሾ የሚገርሙናል ሊቻም ተመልሷል በጎ ነገሩ ሌኒሮም ያችን ፋውል ሰራ እንጂ በጣም ደስ የሚል ኳስ መልሶ ነበር ኡስታዝም ደክሞብኛል ምን እንደሆነ አላቅም ዚርክዚና ማውንት ግን በማስቆጠራቸው በጣም ደስ ብሎኛል ዩናይትድ ፋሚሊ ያው እንግዲህ ማንቸስተር ሲያሸንፍ ሳምንታችን አሪፍ ይሆናልና ከህመም ድነናል እሱ ዋና ፖይንት ነው በማሸነፋችን ደስ ብሎኛል ዩናይትድ ፋሚሊ እስቲ የተሰማችሁ በደሉን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ግሎሪ ማን ዩናይትድ ክሪስታል ፓላስ እንኳን ሊሸነፍለት ቀርቶ ያለበት ድረስ አሳልጄ ግራቂቱን ቆርጬ ቀኝ ፊቱ ላይ ምለጥፍለት እኔ ማንቸስተር ነኝ አባቴ ወያለው እየመጣውልህ ነው ፍራ የሃይላንዱ አቋጠሮ በጣም እየሰራች ነው በቃ ተመችታኛለች ማታም መጣውልህ ዛሬ አዳማ ላይ ክሪስታል ፓላስን ስጥት ማቴታ የማን ጌታ ነው የሺባው ጌታ ማቴታ የሊቨርፑል ጌታ እኛ ግን አናዳምጥም ክሪስታል ፓላስን ሬሞንታዳ ስጥት አዳማ ላይ ግሎሪ ማን ዩናይትድ አንቺው ታመጪው አንቺው ታሮጭ ሆኗል ነገሩ ያራዳ ልጆች ፈርስት ሃፍ ፓላስ ሲመራ ወደ ሜዳ ሲወጣ አይ ሰለረስት ፓርክ ላይ ማንቸስተር ዩናይትድ ያሸንፋል ተብሎ አይጠበቅም እንደተባለ ማንቸስተር ዩናይትድ የሚገመት ቡድን አይደለም ማለት አሞሪም እኮ ሜዳ ውስጥ አይገመትም ማለት ዘርኪዚ ምን እንደታየው አላቅም ሮናልዶ ናዛሪዮ ነው ቁጫን ምን አይነት ጎል ነው አንተ እንደዚህ ያልተጠበቀ ጎል ረፍ እንደዚህ አይነት ነገር ተተናለኝ ያቀረ ነገር ረፋንት ደረጋግሞት ማንቸስተር ዩናይትድ ለማንኛውም 2-1 ማለት ነው ከሜዳው ውጪ ከባዱን ክሪስታል ፓላስን ሄዶ አንቀባሮት መጥቷል ማለት ነው በሚገርም ሁኔታ ምንም የምሰማው ታሪክ ያለ አይመስልም እያለ ነው ማንቸስተር ዩናይትድ ማለት ነው አቡሻ እዚህ ጋር ቀልድ የለም ሰለረስት ፓርክ ላይ ሄጄ አሸንፌ መጣሁት እኔ ነኝ እያለ ነው ሐሳብ አስተያየት ስጡበት ያራዳ ልጆች ማንቼ የቀነኒሳን ሩጫ አርጓለች አሳስቃ ጥሰው ጠፋች ፓላስን ማለት ነው በዛ ላይ አልፋው ሄዳ ዱቅ ብላለች አሁን ሌሎቹ እስኪጮት 5ኛ ደረጃ ላይ ይገኛል ማለት ነው ማንቸስተር ዩናይትድ በጣም አስገራሚ ውጤት ነው ያገኘው እንዴ ማንቹሪያን አረ ጭራሽ ካምባክ እኔ በቃ እየተዘጋጀው ነበር ጨዋታውን አላየሁትም ማንቸስተር ዩናይትድ እኮ ለመሸነፍ ወይም ደግሞ ማንቼን ለማብሸቅ ጨዋታ ሊኖራት ብቻ ነው የሚገባው ምናምን በየ ቪዲዮ ልሳራ ነበር ውጤት ሳይ ካምባክ አድርገውታል ረማውንትና ዘርክዚ በቃ ከሼሽኮ በኋላ ራሱ መታ ከሱ የተቻለ ማስቆጠር ጀመራ በቃ ሼሽኮ ተመልሶም እዛው ቤንች ላይ መበስበሱ ነው ለማንኛውም ይመቻችሁ ጎረቤቶቻችን ሊቢያውን እንደለመደባት ጨዋታ አለበት ያው ሊሰጣት ነው ፒስ እንደፈራሁት ጀማው እንደፈራሁት አይ ከመቼ ጀምሮ ነው ትርፊ ደግሞ ፓላስን ማሸነፍ የጀመረችው ከመቼ አረ ጊዜው ከፍቷል ወገን ጊዜው በጣም ነው የከፋው ፓላስ እኮ ሆም አዌና ፋርፋራዌ እኮ ትርፊን እኮ የሚለጥፋት ቡድን ነው ምን አይነት ሰነፍ ቡድን ነው በእናታችሁ ሰነፍ ቡድን ራሱ አይገልጽም ውይ ትርፌ በቃ እንግዲህ አሁን አረጋጊዎች ቋጠሮሽን እላይሽ ላይ አርቂ ራስሽ ላይ ትኩረት ስታረጊ ሁሉ ነገር ሰላም ወደኛ ስትመጡ ነው ችግር የሚሆንባችሁና ቼላ ወንድም ጥላ ምናምን ብላችሁ እንዳታውቁ አርፈህ ተቀመጥ ይሄን ማስጠንቀቂያ ነው የምሰጥ ለማንኛውም የአርሰናል ጀማ ቋጠሯችን አሁን ጠንከር ማለት አለበት ጀማው ቫምዳስ ኢቨንት ላይ ነኝ አሁን የምገኘው ቫምዳስ ላይ ማለት ነው እንግዲህ እስካሁን ኳስ መታየበት ያለው ሰናችሁ ቫምዳስ ላይ እንገናኝ ማለት ነው 12 ሰዓት ጀምሮ ልዩ ኢቨንት መገናኛ ለሆቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ አንተ አደብ ተገዛለ ችግር የለውም ትርፊ ይመቻችሁ ለማንኛውም
ዩናይትድ አሸንፏል። አረ በስማም ሴት ፒስ ኤቱሲ አረ በስማም ብሩኖ ዛሬ 2 አሲስት ማለት ነው። ምንድነው ያደረጋችሁት? ምንድነው ሴት ፒስ ብቻ ነው እንደምታገቡ? ዘርክዚ ሴት ፒስ ያገባ እዚህ ማውንት አረ በስማም ፓላሶች በጣም ነው ያናድዱኝ። ፈርስት ሃፍ ላይ ያን ሁላ ኳስ ማቴታ በዚህ ይስታል ጭራሽ ማለት ነው። ሳርን ጎዳችሁት። በጣም መጽሐፍ እንደምታንቡ የገባኝ ሳርን ጎዳችሁት። ከዛ በኋላ ኤንኬቲያ የተባለ ጡማ ሰውዬ አርሰናል ቤትም እንዲሁ ሲያናደኝ የነበረ ልጅ አሁን ገብቶ አናደደኝ ጭራሽ የባሰ ብቻውን ለሁለት እየሄዱ የሚገባ ኳስ ማቀበል ሲችል ምን አይነት ሰው ነው በእናታችሁ? ብሩኖ ዛሬ 2 አሲስት አድርጓል ማለት ብሩኖ አሪፍ ጨዋታ ነው የተጫወተው። ሰከንድ ሃፍ ነው የተጫወታችሁት፣ ግን እናንተ ስላሸነፋችሁ አሪፍ እንደተጫወታችሁ እንዳታዙ። ሰከንድ ሃፍ አሪፍ ተጫወታችኋል። ዘርክዚ ቦል ኮንትሮሎቹ ምናምን ነገር እየጠቀማችሁ ነበር ሰከንድ ሃፍ ላይ ማለት ነው። እምቦሞ ዛሬ ሎክ ተደርጎ ነበር። እንደውም እምቦሞ ምንም መጫወት አልቻለም ነበር። አማድ ትንሽ የተንቀሳቀሰ ነበር። ቲማችሁ እንደሚቀሩ አሁንም ያሳያል። ግን አሪፍ ነው። ፓላስን አዌይ ጌም ማሸነፍ በጣም አሪፍ ነው። ግን ባለፈው በቀይ ዩቲዩባችሁ ምናምን እንደተሸነፋችሁ ታውቃላችሁ። ስለዚህ አሁን ተራው የኛ ነው ማለት ነው። ቼልሲን እንደበድበዋል። ማታ ደግሞ እኛ ቤቲፉል ሳንሆን ማንቸስተራውያን ነን። ግባና አውጣው ምረወያዳ አሁን ክርስቲያን ፓላስ ማለት ነው የሊጉን ሽንፈት እንግዲህ በሜዳው አልተሸነፈም ነበር እስካሁን በዩናይትድ የተሸነፈው ብትባል ማን ነው የሚያምንሽ? አሁን ይሄንን እንዴት ነው እንደዚህ ፈርስት ሃፍ ላየኮ ማለት ነው። አረ ዩናይትድ ይሄ ሰውዬ ትፈታለህ ዴዋን ምናምን ብለን በቃ እዛው ራስን ቻል ጨዋታቸውን ይጫወቱበት። ግን እዚህ ጨዋታ ላይ የምናወራቸው 2 ጉዳዮች አሉ። ፔናልቲው ማለት ነው የማቴታ ፔናልቲ አንዴ ነው ድጋሚ የተሰጠው ነው ጥያቄው እኮ። ባለፈው አልቫሬዝ ላይ ታስታውሳላችሁ ማድሪድ ላይ እኔ ከዚህ በፊትም ተናግሬያለሁ። የኛ ጊዜ ባለፈው የኒውካስል ጊዜ ዲያዝ እጁ አልተቆጠረም። ይሄኛውን እጁን ተቆጥረውታል። እዛ ላሊጋ ግን አልተቆጠረም። አልቫሬዝም እዛኔ አልመታም ፔናልቲውን፣ እዚህ ላይ ግን አስመቷቸው። ህግ የተለያየ ነው እንደ ፊፋ ምንድን ነው? ሁለተኛው ደግሞ ማለት ነው ኒኪታ ያንን ኳስ እኔ እንዴት ተከላካይ ወድቆለት ማለት ነው ሄዶ ከበሪያ ግን ሉክሾ ኬት መጣ ሳይባል እንዲህ ይላል። በናት ይሄን ኒኪታ ማለት ነው ያንን ኳስ ቢያገባ ይሄ ሁሉ ነገር ባይፈጠርባቸው ለነሱ 5 ጨዋታ ትቀጧል። መግረፍ ነው። ማንቸስተር ዩናይትድ ወደ ድል መንገድ ተመልሷል። ወጥ ያልሆነ ብቃትን እያሳየ የሚገኘው የሩበን አሞሪም ማንቸስተር ዩናይትድ በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳ ውጪ ጠንካራ የሚባለውን የኦሊቨር ግራስነሩን ክሪስታል ፓላስ ሰለረስ ፓርክ ላይ በመግጠም ከመመራት ተነስቶ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ክሪስታል ፓላሶች በጣም የተሻሉ ነበር። ትልልቅ የሚባሉ የጎል አጋጣሚዎችንም ማግኘት ችለው ነበር፣ ነገር ግን ሳይጠቀምባቸው ቀርተው ነበር። በፔናልቲም ማቴታ ባስቆጠረው ጎል አማካኝነት 1-0 መርተው የመጀመሪያው አጋማሹን ማጠናቀቅ ችለው ነበር። ነገር ግን ከሁለተኛው አጋማሽ መልስ በኋላ እንግዲህ ተሻሽለው ወደ ሜዳ የመጡት የሩበን አሞሪም የማንቸስተር ዩናይትድ ተጫዋቾች በዚርክዚ 54ኛው ደቂቃ ላይና በማውንት 63ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት ጨዋታውን 2-1 ማሸነፍ ችሏል። የዚርክዚም የማውንትም ጎሎች በጣም አስደናቂ ነበሩ። የዚርክዚ አንግሉ በጣም ሲያስገርመኝ ነበር። በዛ ላይ በዊክፊቱ ነው ጎሉን ማስቆጠር የቻለው። የማውንትም ቢሆን ከቅጣት ምት የተገኘች ጎል ነበረች። ብሩኖ ፈርናንዴዝ ኳሱን ንክኪ ያደረገለት፣ ከዛ በኋላ ማውንት በቀጥታ ጎል አደረገው ማለት ነው። በጣም የሚገርም ጎል ነበር የተመለከትነው። ብሩኖ ፈርናንዴዝ በዘንድሮው ዓመት በእንግሊዝ ፕሪሚየር ሊግ ከየትኛውም ተጫዋች በላይ 5 አሲስቶችን ማድረግ ችሏል። ለማንኛውም ማንቸስተር ዩናይትድ ግን በጣም ጣፋጭ የሚባለውን 3 ነጥብ ነው ፈታኝ ከሚባለው ቡድን ክሪስታል ፓላስ ከሜዳ ውጭ ተጉዞ ማግኘት የቻለው። በዚህም በፕሪሚየር ሊጉ 21 ነጥቦችን በመሰብሰብ 6ኛ ደረጃ ላይ መቀመጥ ችሏል። ስለ ሩበን አሞሪም ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። በዚህ ጨዋታ ላይ በነገራችን ላይ ሊሳንድሮ ማርቲኔዝ ከረጅም ጊዜ ጉዳት በኋላ ወደ ሜዳ ተመልሶ ነበር። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ሲጀመር እኛን እሑድ ስለሚፈሩ ነው ሰኞ የሚያጫውቱ። ልብ ያለው እሑድ አይገጥመኝም። እኔ ልብ አለኝ ጀግና ነኝ የሚል እስቲናና እሑድ ግጠመኝ። ሰኞማ ታውቀኛለህ። ለዛ ነው ምንም ቀልድ የለም። አሁን ሁሌም ፍሬን ወጥረ አፍነ ያዝ፣ ሰንደልህን ለኩስ፣ እጣንን አጫጭስ፣ ዳይ ወደ ወየሊት ቋጠሩ። መዘናጋት የለም በደስታ በምንም ታምር ዛሬ ነጥብ ይዞ መውጣት የለባችሁ። ደስታችን ሙሉ የሚሆነው ቼላ ሲያሸንፍ ነው። ይግናችሁ ቼላ። ሶስት ነጥብ እንደዚህ ናፍቆኝ ነበር። እንደዚህ 3 ነጥብ ናፍቆኝ ነበር። በጣም ደስ ያለኝ ይሄን ስላችሁ we are back ምናምን እንዳትሉ ቤተሰብ። ዛሬ በዩናይትድ ጌም ካየሁት ጥሩ ነገር ምንድነው? ጌም ማኔጅመንት። በቃ ተመራ ሊጋብ ይችላል፣ ጎል አይጋብ የሚባል ነገር የለም። ኳስ ነው።
ግን እንዴት አድርጎ ነው ማኔጅ ያደረገው አሞሪም? በጣም ምርጥ ነው። እንዴት አድርገን ነው ከ3 ነጥብ ከያዝን በኋላ እንዴት አድርገን ነው የተከላከልነው? እንዴት አድርገን ነው ማኔጅ ያደረገው ጨዋታው? በጣም ምርጥ ነው። ሊቻም ተመልሷል። በጣም ደስ ብሎኛል። ዩናይትድ ጌም ማኔጅ ማድረግ እየቻለ ነው። ምርጥ ነው። ይሄ ቲም ግን ቤተሰብ እየተገነባ ያለ ቲም ነው። አሸንፈን ብላችሁ ደግሞ እንዳታብዱ። አሸንፈን ብላችሁ እንዳታብዱ። ይሄ ቲም እየተገነባ ያለ ቲም ነው። ማን ዩናይትድ ፎሬቨር እንመጣለን። ዩናይትድ ሀያል ዩናይትድ ይመጣል። ሻሼም ማሸነፈች ጋይስ። በእሱ አጽናናለሁ ብዬ እደበራለሁ ብዬ ፓላስን ተደበረችበት። ካምባክ ማለት ነው። ፓላስ በሜዳ ያልተሸነፍኩም እከክ ነው ፓላስ እከክ ማለት ነው። በቃ ዘንድሮ አጽናኝ ራሱ የለም። በቃ እኔ እየተገረፍኩ አጽናኝ የለም። ሌላው ሻሼ መገረፍ ነበረብኝ ዛሬ። በቃ እኩል መሆን ነበረብን። የምን ወደ ላይ እንዴ! ባለፈው አመት ስንቱን ወራጅ ቀጠና ስንቱን ጉራንጉር እንዳልቃኘ ነው ሁላ ምንድነው ባንዲ ላጥ ወደ ላይ ወደ 5ኛ ላጥ የምትዩ እንዴ? አረ በስመ አብ! አረ ፓላስ! ወንድም ጥላ ከሜዳ ውጪ 2-1 ማሸነፍ ጀምሯል። ጭራሽ ካምባክ ሁላ ተከታታይ 5 ጨዋታውን አሸንፎ ያንን ጸጉራም ቅማጫም መላጣ ያደርጓል ብዬ የሚመድበኛል። ወንድም ጥላ ኮርቼ ይባል ዛሬ አኮራሃለሁ ነው ማለት ሞራል ነው የሆንከኝ፣ ድጋፍ ነው የሆንከኝ። 2-1 አሸንፈዋል። ምን አይነት ካምባክ! የሚገርም ካምባክ ነው ያስመለከትከኝ። ትለያለህ ማንችስተር ዩናይትድ። ማቴታ የሻሽዬ ጌታ የትርፍዬ ጌታ ቢያገባም ዛሬ ማታ ትርፍ ያሸነፈች በካምባክ አምታታ አብይክትም እዚህ እኮ አለ ኩላሊት። ለማንኛውም እንኳን ደስ አላችሁ። አሸንፋት ትንሽ ከፍ ብላችኋል። ችግር የለም። እኛ ዛሬ ሃንግ ማለት ለጣፍ እናረግ ደግሞ ሳምንቱ ያምራል። እኔ እኮ አሁን እኮ ይልሽ እደሰታለሁ ዛሬ አሸንፌ ሳምንቱ ተደስቼ ዛሬ አሸንፌ ተደስቼ ሰለች መደሰት